የመስቀሉ ቃል በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 እስከ 31 ድረስ የእግዚአብሔር ቃል እንዲህ ይላል። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርን ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰው ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። የመስቀሉ ቃል ለሚድኑት ሁሉ የእግዚአብሔር ኃይል ነው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው ተብሎ እንደተጻፈ የሚድኑት ያመኑ ናቸው። ደግሞም ይህም ኃይል በክርስቶስ የተገኘው ከዲያብሎስ እስራት ነፃ የሚያወጣ ኃይልና የሞትን መውጊያ ሰብሮ የዘላለም ሕይወት የሚያቀዳጅ የትንሣኤ ኃይል ነው። ይህ ኃይል ከኃጢአት እስራት ነፃ የሚያወጣ ኃይል ነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። የሚጠፉትስ እነማን ናቸው? በሮሜ 3 ምዕራፍ ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎሏቸዋል ስለሚልና በዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 እና በቁጥር 18 ላይ እንዲህ ይላል እግዚአብሔር ቃል። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ይልና በቁጥር 18 ላይ ደግሞ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ስለሚል ይህን የመስቀል ቃል ሰምተው የማያምኑ ሁሉ የተፈረደባቸው ስለሆኑ የሚጠፉ እንደሆነ ነው የእግዚአብሔር ቃል የሚያረጋግጠው። ለምንድን ነው መስቀሉ ለእነሱ ሞኝነት የሚሆነው? በራሳቸው መንገድ ማስተዋል ስለሚደገፉ ነው። የእግዚአብሔር ቃል በምሳሌ 3:5 ላይ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ ይላልና። ስለዚህ ምክንያት የእግዚአብሔርን የማዳን መንገድ ለመረዳት እንዳይችሉ ጠላት ዲያብሎስ ደግሞ አሳውሯቸዋል። በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው ይላል። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። በራሳቸውም ትንሽ መረዳት የትልቁን የእግዚአብሔርን የሰውን ዘር የማዳን ዕቅድ ሞኝነት ሆነባቸው። ሰማይ ከምድር ከፍ እንደሚል እንዲሁ የእግዚአብሔር ጥበብ ከሰው ልጆች ምድራዊ ጥበብ የተራራቀ። የእግዚአብሔር ጥበብ ደግሞ የሚገኙ ንስሐ በመግባት ክርስቶስ በመስቀል ላይ በሠራው የማዳን ሥራ አምኖ ዳግም በእግዚአብሔር መንፈስ በመወለድ ብቻ ነው። በዚህ መንገድ ብቻ ነው ሰው የእግዚአብሔርን ጥበብ መረዳት የሚችለው እንጂ ሰው በራሱ ችሎታና ጥበብ የእግዚአብሔርን የመንፈስ አሰራር መረዳት አይችልም። ለዚህም የእግዚአብሔር ቃል እንዲህ ይላል በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም ይላል። እንዴት ነው እግዚአብሔር የሰዎችን ጥበብ የሚያጠፋው? ከቁጥር 19 እስከ 21 ድረስ ባለው ክፍል ውስጥ እግዚአብሔር የዓለምን ጥበብ ከንቱ ያደርጋል። ምክንያቱም የእግዚአብሔር ፈቃድና ዓላማ ሰዎችን ከራሳቸው ጥበብ ውጭ ማዳን ነው። ይህም በስብከት ሞኝነት የሚለው ማለት ነው። እግዚአብሔር መስቀሉን በጥበብ ሲመርጥ ሆን ብሎ ከዓለም ጥበብና ችሎታ በተቃራኒው ነበር። እርሱ የፈለገው ሰዎች የራሳቸውን ጥበብና በራሳቸው መታመናቸውን አስገድዶ ለማስተዋል። ለምን? ምክንያቱም ትዕቢትና በራስ መታመን በእግዚአብሔር ዘንድ በፍጹም ተቀባይነት የለውም። የእግዚአብሔር ቃል በአንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል። የእግዚአብሔር አሰራር በሰው መስፈርት ጥበበኞች የሆኑትና በራሳቸው የሚመኩትን ሳይሆን ትምክህታቸውን በራሳቸው ፈቃድ ትተው
የሚያምኑትን ማዳን ነው። የሰውና የእግዚአብሔር አሰራርም ሆነ መንገድ ይለያያል። ስለዚህ እግዚአብሔርን በራሳቸው ምድራዊ ጥበብና ጠባብ አስተሳሰብ ሳጥን ውስጥ ለማስገባት እንሞክር፣ አይሆንም። ለምንድን ነው የተሰቀለው ክርስቶስ ለአይሁዶች ማሰናከያ፣ ለግሪኮች ደግሞ ሞኝነት የሚሆን? አይሁድ ምልክቶችን ማየት ይወዳሉ። ምልክቶች አንድ ሰው እውነት መናገሩን ያረጋግጣል ብለው ስለሚያምኑ ነው። ኢየሱስ ምልክቶችን ሲያሳይ በዛን ጊዜም ቢሆን ብዙ ሰዎች አምነዋል። ለምንድን ነው ታዲያ መሰናከል የሆነባቸው? ምክንያቱም ኢየሱስ ሞተ። እነርሱ መሲህን የጠበቁት ምልክቶቹን ተአምራትን እየሰራና ዕለት በዕለትም እየጨመረና ዝነኛ እንደሚሆን ነበር የጠበቁት። ግን ኢየሱስ ሞተ። መሞት በሰው መስፈርት የተአምራት ወይም ድንቅን የማሳየት ተቃራኒ ነው። በመስቀል ላይ መሞት የሚያሳፍር ነገር ስለሆነ እንኳን ለመሲህ ለኖርማልም ሰው የተገባ አልነበር። ስለዚህ አይሁድ በሚሞት መሲህ ማመን በጣም አዳጋች ነበር ለነሱ። ነገር ግን ብዙዎች ያልተገነዘቡት መነሳቱን አለማስተዋላቸው፣ ትንሣኤውን አለማወቃቸው። ያ ደግሞ የተአምራቶች ሁሉ ተአምራት ነበር። ከሙታን ከመነሳት በላይ ምን ሌላ ተአምር፣ ምን ሌላ ድንቅ ነገር ይኖራል? ግሪኮቹ ደግሞ ጥበብን ይፈልጋሉ። አብዛኛውን ጊዜያቸውን የሚያሳልፉ ቁጭ ብለው የተለያዩ ሐሳቦችን አንስተው በመወያየት ነበር። ለእነርሱ ሎጂክ፣ ፍልስፍናና ሳይንስ ነበር ጠቃሚው ነገር። ታዲያ ለምንድን ነው መስቀሉ ለእነርሱ ሞኝነት የሆነው? ምክንያቱም የመስቀሉን ሎጂክ መረዳት አልቻሉም። ለእነርሱ እግዚአብሔር ራሱን መስዋዕት ለማድረግ መምጣቱ አስቂኝና ሞኝነት ነበር። እነሱ በዚህ መንገድ ምንም አድርገው ስለማያውቁ እግዚአብሔር ሲያደርገውም መረዳትና መቀበል ደግሞ አልቻሉም። ግሪካውያን ፍልስፍና ስለሚወዱ የሰው የሆነውን ጥበብ ተጠቅመው በዓለም ስላለው ነገር ሁሉ የሕይወት ትርጉምና ዋጋ ወዘተርፈ መፍትሄ ለማግኘት ይጥራሉ። በዓለም ብዙ የሚቃረኑ ፍልስፍናዎች ደግሞ አሉ። ስለዚህ ሰው የወደደውን ፈላስፋ መርጦ ይከተላል ማለት ነው። ይህ ምድራዊ ጥበብ ከሰው ግምታዊና ያልተረጋገጠ መላምት በላይ ምንም አይጠቅም። ለተጠሩት ግን የእግዚአብሔር ጥበብና ኃይል የሆነው ክርስቶስ ነው። እግዚአብሔር ኢየሱስን በትንሣኤ ከሙታን በማስነሳት ኃይሉን ያሳየ ሲሆን ጥበቡን ደግሞ ጸጋውንና ፍትሁን ሚዛናዊ በማድረግ ለደህንነት ያለውን ትክክለኛ ዕቅድ አሳይቷል። እግዚአብሔር ይመስገን። እግዚአብሔርን መንገድ የመረጠው የሰውን ትምክህት ከንቱ ለማድረግ ነው። በቁጥር 26 እስከ 31 ያለው ክፍል የሚያሳየን ይህን ነው። እግዚአብሔር ያዳነው አብዛኛውን ጊዜ ዝቅ ያሉትን ነው። ስለዚህም እግዚአብሔር ትዕቢተኞችን ለማዋረድ ሞኝ የሚመስል ነገር ተጠቅሟል። እግዚአብሔር በራሳቸው የሚመኩትን ይቃወማል። ምክንያቱም ይህ የኛ ሳይሆን የእርሱ ሥራ ነው። ስለዚህ መመካት ያለብን በእግዚአብሔር ብቻ ነው። እግዚአብሔርን ለመቃወም ደግሞ የሰው ልጅ በቂ ጥበብ የለውም። በምሳሌ 21:30 ላይ የሚለን ይህን ነው። ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም ይላል። እግዚአብሔር ይመስገን። የሰው ጥበብ አሰራር ከላይ ያሉትን ማለትም ብርቱዎችን፣ አዋቂዎችና መሪዎችን በቅድሚያ በመድረስ ሌሎችን እንዲከተሉ በማድረግ ወደ ደካማና አላዋቂ በስተመጨረሻ መድረስ ነው የሰው ጥበብ የሚል። የእግዚአብሔር ግን አሰራር እንደዚያ ሳይሆን በዓለም ያለውን ዝቅተኛውንና የተናቀውን ነገር ነው የመረጠው። ኢየሱስም በወንጌላት ያለው የመጣሁት ለበሽተኞች እንጂ ለጤነኞች አይደለም ነበር ያለው። አይሁዶችም ቢሆኑ የተመረጡት ከመልካም ባህሪያቸው ወይም ከቁጥራቸው መብዛት የተነሳ አልነበር እግዚአብሔር የመረጣቸው። ይልቅስ ከግብፅ ባርነት ነበር ነፃ ያወጣቸው። እግዚአብሔር ለምንድን ነው ዝቅ ያለውን ነገር የሚመርጠው? ምክንያቱም ሁለት ብርቱ አብሮ ስለማይቆም አንዱ መሸነፍ አለበት። እግዚአብሔር ብርቱ ስለሆነ ደካማውን መርጦ በእርሱ ውስጥ የእርሱን ብርታት ሊገልጥ ነው። በሁለተኛ ቆሮንቶስ 12:9 ላይ የሚል እርሱም ጸጋዬ ይበቃሃል፣ ኃይሌም በድካም ይፈጸማልና አለኝ ይላል ሐዋርያው ጳውሎስ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ ይላል ሐዋርያው ጳውሎስ። ምክንያቱም እግዚአብሔር ትምክህተኞችን ስለሚቃወም ነው። ሰው ሁሉ በራሴ ጥበብና ማስተዋል ነው ወደ ደህንነት የመጣሁት ብሎ እንዳይመካ እግዚአብሔር የተዋረደውንና ዝቅ ያለውን ነገር መረጠ። በአብዛኛው የዳኑት የተማሩና አዋቂዎች ቢሆኑ ኖሮ የዳነው ከሌሎች የተሻልን ስለሆንን ነው ይሉ ነበር። ግን ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እንዲህ ይላል በኤርምያስ ምዕራፍ 9 ከቁጥር 23 እስከ 24 እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ዛሬስ ያንተ ትምክህት ምን ይሆን?
ዕውቀትህ ነው? ንብረትህ ነው? ዘርህ ነው? ሃይማኖትህ ነው? ወይስ በእግዚአብሔር ልትመካ ትወዳለህ? ጥበበኛ ነኝ ብለህ እግዚአብሔር ጥበብ ሞኝነት ሆኖብሃል? ባለ ጊዜያዊና ምድራዊ ነገር በመመካት የእግዚአብሔር ነገር ቀሎብሃል? ቆም ብለህ አስብ። ሁሉም ነገር በምድር ላይ የሚቀረው ጊዜያዊና ጠፊ ነው። እግዚአብሔር ሁሉን አዋቂ ሆነና የሁሉ ፈጣሪ ነው። ወደ ምድር ክብሩን ትቶ የመጣው ሰውን ሁሉ ከዘላለም ሞትና ፍርድ ለማዳን ነው። ይህንን የማዳን ሥራውን በቀራንዮ መስቀል ላይ ፈጽሞታል። እርሱ በፈጸመው ማረፍ ደግሞ ለሰው ሁሉ ነጻ ስጦታ ነው። በሮሜ ምዕራፍ 10 ከቁጥር 8 እስከ 10 ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። የእግዚአብሔር ቃል እንደሚል አንተም ዛሬ ይህንን ከዘላለም ሞትና ኩነኔ አድኖ የዘላለም ሕይወት የሚሰጠውን ጌታ የሕይወት አዳኝና ጌታ አድርገህ በእምነት ልትቀበል ከወሰንክ ቀጥሎ ያለውን የንስሐ ጸሎት ከኔ በኋላ ጸልይ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለኔ ኃጢአት በፈሰሰው ደም አንጻኝ። ዛሬ ዓለምን ሰይጣንና ሥራውንም ሁሉ እክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።